በአንድ ግዛት ውስጥ የሚኖሩ አንድ ድሃ ሽማግሌ ነበሩ። እኚህም ሰው እንጨት ከጫካ ለቅመው በመሸጥ ይተዳደሩ ነበር። አንድ በጣም የምታምር ነጭ ፈረስም ነበረቻቸው። በከተማዋ ያሉ ሀብታም ሰዎች ንጉሱን ሳይቀር የተለያየ ዋጋ በማቅረብ ፈረሷን ለመግዛት ቢሞክሩም እሳቸው ግን ይህች ፈረስ ብቻ አይደለችም፣ የቤተሰቤ አባል ጭምር እንጂ የቤተሰቤን አባል ደግሞ በገንዘብ አልለውጥም ብለው ይመልሷቸው ነበር። ከዕለታት አንድ ቀን ግን ፈረሷ ተጠፋባቸዋለች። በከተማዋም እየዞሩ ቢፈልጓት ሰዎችንም ቢያጠያይቁ ምንም አይነት መልስ አላገኙም። ይህም ዜና በከተማዋ ሁሉ ተሰራጨ። በከተማዋ ያሉ ሰዎችም ተሰብስበው ማውራት ጀመሩ። አንድ ቀን እቺ ፈረስ እንደምትጠፋ ቀድመን ገምተን ነበር። እኚህ ሰው ድሃና ደካማ ሆኖ ሳለ ይቺን ፈረስ እንዴት በአግባቡ መጠበቅ ይችላሉ? እያሉ አንሾኳሾኩባቸው። አንድ ወጣትም ሰው እየሳቀ ወደ እሳቸው ጠጋ ብሎ ምን አይነት መጥፎ እድል ነው ያሉት? እስካሁን ፈረሱን ለንጉሱ ሽጠው ቢሆን በጣም ብዙ ገንዘብ ያገኙ ነበር። ባገኙትም ገንዘብ ምቹ ሕይወት ይኖሩ ነበር። አሁን ግን ሁሉንም አጥተዋል ብሎ አላቸው። ድሃው ሽማግሌም ይህን ሲሰሙ በተረጋጋ መንፈስ ሆነው ምንም ይሁን ምን ሁሉ ነገር ለበጎ ነው፣ የወደፊቱን ደግሞ አብረን እናያለን ብለው ወደ ቤታቸው ሄዱ። ፈረሷም ከጠፋች ወራት አለፉ። ነገር ግን በአንድ ምሽት ፈረሷ ተመለሰች። ስትመለስ ግን ብቻዋን አልመጣችም ነበር። ሌላ ተጨማሪ 40 የጫካ ፈረሶችን ይዛ መጣች። በከተማዋም ይህ ዜና ተስፋፋ። ሰዎችም ወደ ድሃው ሽማግሌ ቤት ተሰብስበው እኚህ ሰው ልክ ነበሩ፣ የፈረሷ መጥፋትም መጥፎ ዕድል አልነበረም፣ አሁን የፈረስ ነጋዴ መሆን እና ሀብታም መሆን ይችላሉ ብለው አሉ። ድሃው ሽማግሌም ይህንን ሲሰሙ በእርግጥ 40 ተጨማሪ ፈረሶችን አግኝቻለሁ፣ ነገር ግን ምንም ይሁን ምን ሁሉ ነገር ለበጎ ነው፣ የወደፊቱን ደግሞ አብረን እናያለን ብለው አሏቸው። አዳዲሶቹ ፈረሶችም መምጣታቸውን ተከትሎ የሽማግሌው ልጅ ፈረሶቹን ማሰልጠን ጀመረ። ነገር ግን ከ3 ቀናት በኋላ ልጁ ከፈረስ ላይ ወድቆ እግሩ ተሰበረ። በከተማ ያሉ ሰዎችም ተሰብስበው እነዚህ ፈረሶች መምጣታቸው በረከት ሳይሆን እርግማን ነው፣ ያሉት ብቸኛ ልጅ እግሩ ተሰብሯል፣ ትዳር ሊያዝ ቢል እንኳን ትዳር መያዝ አይችልም። ድሃው ሽማግሌም ይህን ሲሰሙ እውነት ነው፣ የልጅ አንድ እግር ተሰብሯል፣ እናም ከዚህ በኋላ ትልቅ ሰው ቢሆንም እርሱን መርዳት ይኖርብኛል፣ ነገር ግን ምንም ይሁን ምን ሁሉ ነገር ለበጎ ነው፣ የወደፊቱን ደግሞ አብረን የምናየው ይሆናል ብለው አሏቸው። ከጥቂት ወራት በኋላ ሀገሪቷ በወራሪ ኃይል ጥቃት ይደርስባታል። ያሉትም ወታደሮች እየተዳከሙ ስለመጡ በሀገሪቷ ዕድሜያቸው ለጦርነት የደረሱ ወንዶች በሙሉ ወደ ጦር ሜዳ ተወሰዱ። ነገር ግን የድሃው ሽማግሌ ልጅ እግሩ ስለተሰበረ አልሄደም ነበር። የከተማዋ ነዋሪዎችም ድሃው ሽማግሌ ቤት ተሰብስበው እርስዎ ልክ ነበሩ፣ የልጁ እግር መሰበር ለበጎ መሆኑን አይተናል። አሁን የኛ የወላችን ልጆች ወደ ጦር ሜዳ ሄደዋል፣ ይመለሱ አይመለሱ ማወቅ አንችልም። እርስዎ ግን እንዴት ሁሉን ነገር ለበጎ መሆኑን ሊያውቁ ቻሉ? ብለው ጠየቋቸው። እሳቸውም በጥያቄው ደስ በመሰኘት በመጀመሪያ እውነታውን ተቀበሉ፣ እውነታውም የእናንተ ፍላጎት ባይሆንም ልጆቻችሁ የሄዱት እናት ሀገራቸውን ለመታደግ ነው። ይህም መጥፎ ዕድል ይሁን ጥሩ ዕድል ማንም አያውቅም። እናንተ ግን የሚገጥሟችሁን ነገሮች ጥሩ ወይም መጥፎ እያላችሁ መከፋፈል እስካላቆማችሁ ድረስ ሁሌም በችግር ውስጥ ትኖራላችሁ። ማግኘት፣ ማጣት፣ ዕድል እነዚህ የሕይወታችን ትንሽ ክፍሎች ናቸው። የአንድ መጽሐፍ አንድ መስመር አንብባችሁ ሙሉ መጽሐፉን መልእክት መረዳት እንደማትችሉ እናንተም በአንድ ገጠመኝ እንዴት ሕይወት መጥፎ ወይም ጥሩ ነች ብሎ መደምደም ትችላላችሁ? ስለዚህ እናንተም በሕይወታችሁ በሚገጥሟችሁ ትንንሽ ጥሩም ሆነ መጥፎ ገጠመኞች ሕይወት እንዲህ ነች ብላችሁ አትደምድሙ። እናም ሰዎች ስለ እናንተ በሚሰጧችሁ ጥሩም ሆነ መጥፎ አስተያየቶችም ላይ አታተኩሩ። በሰዎች አስተያየት ላይ ካተኮራችሁ አእምሯችሁ እረፍት ያጣል። ስለዚህ ሕይወት ያመጣችሁን በጸጋ ተቀብሎ መቀጠል የግድ ይላል ብለው መከሯቸው።